ሁለቱ ናቸው እኮ ጋይ ስሙ ሁለት ባላንጣዎች ጌም ትጫወታላችሁ? ተጫውተን አናውቅም። ከኔ ጋር ትጫወታላችሁ? አንድ ጌም እንጫወት እንዴ? ምን ችግር አለው? ግን ሊስት ስኮር ነው የተሸነፈ ይቀጣል። የመጨረሻ ሰው ይቀጣል። እኔ ጋር አዲስ አካውንት ነው እኮ እኔ ጋር እኮ አሁን 888 ሰው ነው ያለው። አታልቅሽ፣ ችግር የለውም በእናትሽ። ይኸውልሽ እኔ ተቀጥቅጥኩሽ ነው ዛሬ የምቀጠቅጥሻለሁ። ባላንጧ ተማከርበት። እኔ ኪል ትላለሁ፣ ቀጠቅጣለሁ። ቤታ አንቺ ግን ብዙ ሰው አለ። እኔ መብለጥ ያቅትሻል፣ እኔ መብለጥ ያቅትሻል። አቢባ እኔ እንትን ማለት የምችለው ሶስተኛ የወጣ ነው የሚቀጣው እንጂ ሁለተኛ ነው አይደለም። ሁለት ሰው ነው የሚቀጣው። አንደኛ የወጣው ነው ሁለተኛ የምንጮተው እንደዛ ነው። አይቀጣም። ከፈረንጆቹ ጋር ሲሆን ነው እንደዛ። አቢባ ከፈረንጆቹ ጋር ሲሆን እንደዛ ነው። ሁለታችሁ የምትጫወቱት አንደኛ የወጣ ብቻ ነው የማይቀጣው። ሁለተኛና ሶስተኛ ይቀጣል። እንደዛ ነው የምንጮተው እኛ። ወርቅ የሚሸለመው ስንተኛ የወጣ ነው በሩጫ? ይሄን ልትነግሪኝ ትችያለሽ አንቺ? አንደኛ የወጣ ስለዚህ ሁለተኛ የወጣ ብርና ነሐስ ነው አይደለ? ብርና ነሐስ ይቀጣሉ። ሌትስ ጎ ዶንት ዌስት ታይም ሌትስ ጎ። በቃ ሁለት ሰው ይቀጣል። ቤታዬ አንድ የወጣ ነው የማይቀጣው። ጠዋት ላይ ነው ሰው ያለኝ፣ አሁን የለኝም። ጠዋት ላይ በምገባ እኔ ሲጀመር ከቤታዬ ጋር እኮ ጋይስ ማርያምን ጌም ተጫውቼ አላውቅም። በጌታ በኢየሱስ ስም አንድ ቀን ተጫውተን አላውቅም እኮ ጌም። ለጥልጫለሁ አንድ ቀን ተጫውተን ቆይቶ ማርያምን አልተጫወትንም። ማርያምን አልተጫወትንም። የመጀመሪያ ቀን ማርያምን አልተጫወትንም። በእርግጠኝነት ቤታዬ እኮ አሁን ነው ጌም መጫወት የጀመረችው። አትጫወትም ጌም። ጽዮንን አወቃታል። ጊፍተሬ ነበረች። ጊፍት መታ ትሰጠኛለች። ልብ ቅርጽ የዛ መልካሙ ጊዜ ልብ ቅርጽ። ሁለቱን ልብ በል። ሁለቱን ልብ ቅጽል ስም የሆነ ሁለቱ ነው። ግን በጣም ብዙ ሰው ያሳሰበው የትላንቱ ጌም ላይ የሀቢባ ጊፍት አለመስጠት ነው ከጌሙ ማሸነፍ። ምን አይነት ሰው ነሽ ግን አንቺ? 20 ሚሊዮን ታብታብ አድርጌ አይደል እንዴ? እዛ ገስት ላይ ቁጭ ብዬ ጉሩሩ ታብታብ ይሆናል አይቆጥርም። አይገርምም? የኔ 20 ሚሊዮን ያስደረኩለት ታብታብ ነው እንዲያሸንፍ ያደረገው። ግን ምንም ቢሉ እኔ ምንም አይመስለኝም። ያውሩ ከታብታብ እኮ እኔ ለማንም ሰው ጌም ማንም ሰው ቤት ሄጄ አላውቅም። የሳሪ አንበሳ ሶስተኛ እንዳሉ ታብታብ አድርጉ። ሁለተኛውንም ሰው ይቀጣል። ሶስተኛውንም ሰው ይቀጣል። እሱ ታይቷል። እሱ ሪካርድ ይውጣ ያቆማሉ። እሱ ሪካርድ ይውጣ በእርግጠኝነት። አቢባ ሌብልሽን ዘግተሽ ጊፍት ከሰጠሽ ሌብልሽ አይቆጥርም እኮ። እስካሁን ድረስ የሰጠሁት መኒጋን መኪና ሁለት ልብ ለቤት አልቆጠረልኝም። በሁለቱ ሌብል አይቆጥርም። በሁለቱ ሌብል አይቆጥርም። ይምጣ ብለሽ አንበሳ ልቀቂ አንድ ሰው ላይ ከዛ ሌብልሽ ከፍ ይበል። የታባቴ 20 ምናምን ለፈለገ ለቃለሁ። በቃ ሌትስ ጎ ለስካው 6 ወር እንከባከብሻለሁ። 6 ወር መሀል እንግዲህ ትሰጭናለሽ። እንከባከብሻለሁ ጋይስ ኤቭሪባዲ ደብል ጋይስ 40 ፖይንት አንደኛ የወጣ ነው የሚያሸንፍ። በሼር አድርገን እኮ መግቢያ ነው ገና። አንደኛ የወጣ ነው የሚያሸንፍ። ጄሪዬ ታለሽ መሲ ሞዴሬተር አንደኛ የወጣ ነው የሚያሸንፍ። ሁላችሁም ታፕታፕ ሜሎና ቴንክ ዩ ያለቀብን ነው። ሽቶ አንድ ሁላችሁም ታፕታፕ ስክሪን ጋይስ። ትግስቱ ስጠኝ አባቴ ወይ ዋ ቴንክ ዩ ዋ የት ነው የጠፋው? መሲ አለሽ አንቺ? ኤቭሪባዲ ታፕታፕ ስክሪን ጋይስ። ታፕታፕ ጋይስ አንድ ዶናት እንዳታጠፉትኝ ሞልቷል እዚህ ጋር። ኦኬ ጋይስ ደብል እዛ ስንት እንደዚህ ደብል ጋይስ ደብል ሁለተኛ እንዳልወጣም ሶስተኛ እንዳልወጣ አንደኛ አሉ እንዴ ጋይስ 2 ታይምስ ደብል 2 ታይምስ ጋይስ። ሂዱበት ሰንሻይን ሬድ ፎክስ ቴንክ ዩ ባንቹ የኔ ማር ሂዱበት እንዳልወጣ መጨረሻ ይሄ አሜሪካን የቆርቆሮ ቤት ዛሬ እንዳለው ለቀው መጣፋቸው ነው። ቆየ ጮኩ ለካ 11 ሺህ ነሽ። ሄደች ቆሰቆሰችው እኮ ሂዱ አሳየው ላላየው ለሚኪ ተጫውቶ አናውቅም ብሏል። ወይኔ ስናይፕ እንዳያረጉ። ወይኔ አቢባዬ ለካ ለጌታም ጌታ አለው።
እኔ ነበርኩ የምቀጠቅጠው። አንቺ እኔ ላይ ተምነሽነሽ ጉድሽን አየ ነው። አቅምን አውቆ መኖር ጥሩ ነው። ሁሌ ለሱ ዘምንለት አቅምን አውቆ መኖር ጥሩ አረች አትዘለቅም። አንቺ ቤታዩ አትዘለቅም። ከባድ ሰው ናት። እንደዚህ እያሉ ሁለቱም ስራቸውን አውቃለሁ። እንዲህ እያሉ አትዘለቅም። ሼር አድርጊ ሀቡዬ፣ ሼር አድርጊ። ማርያምን በታተን ካልቀጣት ዛሬ ማርያምን ካላሸነፍኳት አልወጣም ዛሬ። ለምን ታዲያ ሁለታችሁ ቲም ሆናችሁ እኔ ለብቻ የታጫውትን ጭራሽ ሼር አድርጊ እየተባላችሁ የተማካከከራችሁ እንግባ። እሺ እንግባ። እንደዛ ይሁን። እንግባ። እንደዛ እንግባ። እንግባ። እንደዛ ሁለታችን አንቺ ሁለታችሁ እኔ ብቻዬን እንዲያው በመድኃኒዓለም ይሄ ሞት ይሻላል። ሞት ይሻላል። ይሄ ሞት ይሻላል። ኧረ በቃ ማርያም ሞት ይሻላል። ወይኔ አይገባም ነበር። በቃ እኔ እናት እንዲህ በ12 እኮ መቼም አይደርሱም እኮ መቼም አይደርሱም። ሁለቱ ለብቻቸው አሚን እኔ ብቻዬን ሁለቱ አንድ ላይ ሆነው እንደው በእግዚአብሔር ቲክቶክ ላይ ታሪክ ይኸውላችሁ መጥቷል። አሁን ራሱ ጋይስ በግላቡ ሂዱበት። ኤምቪፒ ማሪ ግላቡ ላይ ሂዱበት ጋይስ፣ ግላቡ ላይ ሂዱበት። እጥፍ 5 ጊዜ ያልጠራዋችሁ ካላችሁ ባንቱ ፕራይቬት ሆናችሁ እጥፍ ስጡኝ እንጂ አንጀቴን በላችሁት። ሬድ ፎክስ ጋይስ 5 ጊዜ እጥፍ ነው። ስጡኝ እንጂ ስጡኝ እንጂ አንጀቴን በላችሁት። አንጀቴን በላችሁት። ማሰባችሁ ራሱ ኦኬ። ሶስተኛ እንገጥማታለን። አይዞሽ አቡዬ አይዞሽ። ሁላችሁ ኤምቪፒ ፋም ሁሉንም አመስግኑልኝ እንዳለ ቴንክ ዩ ሶ ማች። ማይ 3000 ገባች። 1800 ከመብዛቱ የተነሳ አጠናገረሽ አይደል? ፖይንቱ አቡዬ ወይ አቶ በስቶብሽ ተደናብረሽ ነው። እኔና እሱ ስንቀጣጣ በ3000 ነው እና ለዛ ነው 18000 ሀብታም ማለት ይገባሽ። ለሁለቱም እንገጥማታለን አቡዬ፣ ማርያምን እናሸንፋታለን። አይዞሽ። ሁለታችሁ ምን ቅጣት ነው የምትቀጣጡትኝ? ተመሳሳይ ነው። ተመሳሳይ ቅጣት አይኖ ተመሳሳይ ነው። አይ ምን አይነት ላይክ አይቻችሁ ቅጣታችሁን አይቻል አቁሙ ነው ለምናል። ምን አይነት እኛ የሀብታም ቅጣት ነው። ፖይንታችን ደሃ ነው፣ ግን የሆነ ፓስታ ብላ፣ ፒዛ ብላ፣ በርገር ብላ ምናምን እንደዛ ነው ቅጣታችን። ቆይ እናንተ ከምጠይቅ ማህበረሰብ አለ አይደል? እንደ ኮመንት ላይ ምን አይነት ቅጣት ነው የሚቀጡትኝ? ሁለቱ ሲቀጣጡ ራሳቸው የሚቀጡትን ነው የሚቀጣቸው። ተመሳሳይ ቅጣት ትስጠን አይደል አቡዬ? ተመሳሳይ ነው የምትቀጡት ለሁለት። ተመሳሳይ እንመርጣለን። 3 ቅጣት የመረጣለን። 3 ማንም ያውቃል። እኔና አቡዬ ስንቀጣጣ ፒዛ ብላ ትለኛለች፣ እኔ በርገር ብላታለሁ። እኔማ የምቀጣቸው ከባድ ነው አቡዬ። ስፓጌቲ አንተ ለካ ጭቃ እየተቀባኩ ነው። ቤት ጋር ስትመጣ ፓስታና ምናምን የምትለው ጭቃ ይቀባል ብሎ ነገሯት። ወይ ጭቃ ይቀባል ድሮ ነበር። አሁን ተጸጽተናል። አቢባ እንደ ቤታዬ ከኔ ጋር በጭቃ ተቀጣጥተናል። እኔ ራሱ ፊቴን ጭቃ እንዲነካው ስለማልይ እኔ ስኪንኬር ስለምቀባ እንደ ቆራሌው ዕቃ ተሸከሚ። አንተ ደግሞ 20 ፑሻፕ 30 ፑሻፕ ስራ። በቃ ነግቢ። እሺ አሁን በግሩፕ አስጀምሩ። ለምትወዳቸው ሰዎች 3 ልስጥ። ለምትወዳቸው ሰዎች ሼር አድርጉት ጋይስ። ሼር ማድረግላቸው የቤታዩ ጊፍተሮች ናቸው እንዴ? እሺ 3 አድርጊ ቤታዩ። ቆራሌው አንድ ቆራሌው ቀኝ እኮ ምን እንደምት ኦኬ። ሁለተኛ በአማርኛ እስክስታ ዘፈን ጉራጌኛ ትጨፍሪያለሽ። ሻፑን ተቀጣጣ አረጋለሁ። አማርኛ ዘፈን ከፍታሽ ግን የምትጨፍሪ ጉራጌኛ ነው። እሺ ሶስተኛ ተውላማተውን ጋይስ ውይ በኢየሱስ ጋይስ ሼር ያደረኩላቸው የቤታዩ ጊፍተሮች ብቻ ነው ጋይስ። ሽንኩርት ከፍለሽ አይነሽ ላይ እንዲዘሽ ታውቂያለሽ። ጉድ እንደዚህ አይነት ቅጣትኛ ተቀጣጥና ቀይሩ። ሌላ ሶስተኛ ፍሊተር ምናምን ምን እያደረገ ነው? ያኛው ፑሻፕ እየሰራ እየቆጠረ ነው። እና ሳናየው እንዴት ነው? አይቻልም። አላየንህም። ስልክህን ዝቅ አድርገው። ኧረ እባክህ እኔ ትናንትና ስልኬን ዝቅ አድርጌ በማንኪያ እንቁላል ያዢ ሀቡ ጌሙ እየታየ ነው። ከዚህ በላይ እየታየ እኮ ነው። ዝቅ አድርገው ስልክህን። እኔ ለእኛ አትታይም፣ ለእነሱ ነው የምትታየው። ገዛ አሁን እንደሱ መሬቱ ስለሚጠ ሀቡ
አሁን መጀመሪያ ያልኩሽን ከዛ በጭፈራው ከዛ ማንኪያ በእንቁላል ያዥልኝ። ማንኪያ አድርገሽ እንቁላሉ ከላይ አድርገሽ ይለደውታ። ብራቮ! ኦኬ ጌሙን ተቀበል ሚኪ። ጌሙን ተቀበል። ለደቂቃ ነው አቡን ታረግ። እኮ በግሩ እኮ አይደለ? 2 ደቂቃ ነው አይደለ? 2 ደቂቃ ነው መጣል ነው። እንዲህ ነው የሚጮኸው። ገና ምን አይተሽው? ይሄ ኦስካሪ የኔ እናት ቤታየው ኦስካሪ ጀምሩታ። ሁለታችሁ ነው ብቻ ይሄን ዋን ባይ ዋን አክሰፕት ኢት። ቤታ አንቺ ብቻ ነሽ አክሰፕት ያላረግሽ። ለምን እኔና አንቺ ልቅጠማት እንጂ እኔና አንቺ ካንሰል። ኦኬ ካንሰል ዊዝድሮ አድርጊ። ካንሰል እኔና አንቺ ልቅጠማት። እኔ ልላክልሽ። ቆይ እኔ ልላክልሽ። ሊሰሩ በቃ ሞት ይሻላል። አንቺ ካሸነፍሽ ብቻሽን ሞት ይሻላል። ሞት ይሻላል። በቃ ጋይስ ሬዲ ጋይስ ፀጉሬ ሊወልቅ ነው። ታሪክ ስሩ። እንዲያው ታሪክ ተሰርቶ ያቅም። ታሪክ ስሩ። ታሪክ ነው ትያለሽ። ታሪክ ይሄ ታሪክ አይቀን ነው። እኔ ታሪክ ነው። ሁለቱ እኔ ብቻዬን ነው። ኦኬ ፈርስት ጊፍት ጋይስ፣ ትሪፕል ለሚያደርገው ፈርስት ጊፍት ልብ ካላችሁ መኒ ጋር ያላችሁን ስጡኝ ጋይስ። ፈርስት ጊፍት ይቆጥራል። 10 ሰርቼ ነበር ቅድም። ቴንክ ዩ ሶ ማች። ቴንክ ዩ ፍቅር። ቴንክ ዩ ሰንሻይን። ቴንክ ዩ ኔማር። ሂዱበት ጋይስ። ይኸውላችሁ ትሪፕል ለሚያደርገው ሂዱ ጋይስ። ኦስካር እየለችም ጄሪ ሰላም እንሂድ አላለችም። ፋሚሊ ደብል ነው። ቆይ ማሮቼ ቆይ አትላብዬ እኔ እናት ሂዱ። 10 ሺህ ገቡ ለሁለት። ያኔ ንግስት ፋሷን አምጪው። ሌትስ ጎ ፋሚሊ እንሂድ። እንሂድ። ኧረ ሞት ይሻላል ማለት ነው። ሞት ይሻላል በጊዜ እንዲያው በህይወታቸው ይሄንን ምንድን ነው ሀቢባ ጭንቅላት ያደረገችው? ቆራሌው ጫማው ለምን ማሮች ለምን 40 ፖይንት በዚህ ሰዓት አሁን 40 ፖይንት 40 ሰው ምን ያላምን አያስፈልግም። ሁለት እኮ ፐርፊውም ነው የሚያስፈልገው። 40 ወይኔ ትሪፕል ምን ይሻላል? ግላብ አለን። ግላብ ማን ጋር ያለ? ኦኬ ጋይስ ደብለው አሁን ነበረ እኮ መጠቀም የነበረ ደብለው ግላብ ማን ጋር ያለ? ኦኬ ግላብ አድርጉ። መስል ግላብ አለሽ? ግላብ አለሽ? ግላብ ማን ጋር ያለ? ግላብ ማን ጋር ያለ? ኧረ ተበላሸን አንተ። ኧረ ተበላሸን ሚኪ ቤት ግላብ የላቸውም። ኧረ ተበላሸን ሶስት ግላፍ እግዚኦ ሳሊነ ለቅድስት እኔ ካሸነፍኳቸው ተአምር ነው። ማምላክ ታሪካዊ ለሁለት ገጥሞ የተሸነፉ ብላችሁ እንደው በመድኃኒዓለም ታሪካዊ የመጀመሪያ ቆይ ገና መጀመሩ እኮ ነው። መች መለያ ያለን ቤስት ኦፍ ስሪ ነው። ቤስት ኦፍ ስሪ እንደሆነ አታውቂም? ይሄን ማወቂ ጠንቅቀሽ ህዝብ አንቺ ባታውቂ ህዝብ ያውቃል። ለሁለት ተጫውተውም ደግሞ ተሸንፈውም ጭራሽ ሳይንስ 4 ነጥብ አትከራከሪ። አሁን ከፈረንጅ ጋር ስከራከር ቋንቋቸውን ስለማላውቀው ችግር የለብኝም። አሁን ህዝብ ያውቃል። ከህዝብ ልትደበቂ አትችይም። ህዝብ ያውቃል። ወይኔ ጉዳችን ሚኪ ነው
አውቃ ነው የምታዘናጋ። ካንተ ላሽ በሌላ ራሳቸው አይደል እንደሚያወሩ ተዘናጋን በጥፍ ነው ሄደች እኮ ችግር የለውም። ያያቆም ሆኖ ተረጋጊ፣ አንቺ ተረጋጊ። በሚቀጥለው ሰዓት አይዞሽ ሀቢባ እኮ መሸነፍ ይሻላል። ኧረ ሞት ይሻላል። እኛ ለሁለት እሷ ብቻዋን። ኧረ ጋይስ አይዞሽ እንግዲህ አይዞሽ ፊቴ ሲተፋ ጅል መሰልኳችሁ። ህዝብ ያውቃል። ከህዝብ ልትደበቂያቸው ህዝብ ያውቃል። የአንቺ ቤተሰቦች ናቸው። የአንቺ ቤተሰቦች እነሱ እኮ ህዝብ አይደሉም፣ ማህበረሰብ ናቸው። የአንቺ ቤተሰቦች ማህበረሰብ በሉ። ወይኔ እኮ ወሬ ላይ ነው። ዝም አትበሉ ቤተሰብ። ወይኔ ቤተሰብ ስሪ አንድ ወይ ዋው ጋይስ በቃ አሁንም እያወሩ ነው ጋይስ። ተሸንፈው ቆይ አላለቀም። ገና ነው። ተሸንፈንማ ምን አፋለንን? ምን ብለን እናወራለን? ቤታዬ አሁን ሪከርድ የምታደርግ አሁን በቃ ነይ 1-0 በጣም ጥሩ ጋይስ። ቤስት አሸነፍሽ 1-0 አሸነፍሽ 1-0 ጎበዝ። ቆይ ቤተሰቦቼን ላመስግን። እግዚኦ ከእናንተ ጋርማ እንዴት ሜሎና ግላቭ አለሽ? እሺ ሜሎና ሴቨን ተስፊሽ ሰንሻይን ባንቼኒ ማርሰሊ ቤቲ ሰላም ብሌን ራኪ ቴንክ ዩ ሶ ማች። ፕራይቬት ሆኖ ያላየዋችሁ ካላችሁ በጣም ሶሪ። በጣም ነው እሺ ማመሰግነው። ሁላችሁም ቴንክ ዩ በሉልኝ ኮመንት ላይ ሁሉንም አመስግኑልኝ። 1-0 ሚኪ ሰው ቆይ እቀበላለሁ ችግር የለውም። ግን ሰው ሁሉ እንዳለ ነው እያለ ነው ማምላክን ማርያምን ቤስት ኦፍ ስሪን የምንጫወተው ይሄ ቀን አይምሽልኝ። እኔና ሀቢባ ቤስት ኦፍ ስሪን የምንጫወት ጨዋታው ሁሌ እንዴ ቤስት ኦፍ ስሪን የምንጫወት ማንም ጠይቂ ወይ ሀቢባ ዋሻውኝ እንደው ለልጅ መለሽ ተናገሪ። ሀቢባ ዋሽቻለሁ አንቺ ዋሽቻለሁ አልዋሸሁም ነው የምልሽ። ተናገሪ በቃ ቤስት ኦፍ ስሪ ነው። እኔ ውሸት አላውቅም። ሲጀምር ሁሌ ቤስት ኦፍ ስሪ ነው የምንጫወተው እኔ እና እሱ ማሪ በቃ ቤስት ኦፍ ስሪ ነው ጨዋታችን። ይሄ ማለት ነው ቆም ሶስት ሳይሆን ለሁለት። አሁን ጨዋታው ለሁለት ነው። እኛ አንድ ግሩፕ አንቺ ሜሎና ቴንክ ዩ ሶ ማች ሜሎና እያዘነ ለሶስት ሲሆን አንድ እግዚኦ ፈጣሪዎች ሜሉ ቴንክ ዩ ሶ ማች ትሪፕል ነው ጋይስ። አያቻለ እንዲህ ሲጫወቱብኝ እንኳን ጥሎ አይጥለኝም። በኢየሱስ ሬድ ቴንክ ዩ ሶ ማች በጣም ነው የማመሰግነው። ይሄንን ማሸነፍ አለብን ቤተሰቡ። አንድ መሆን አለብን። አትላብዬ የኔ ብራቮ ቢሮኝ ሰማን ፋዲላ አርግጂኒ ውድ ወይኔ እንደፈለኩ እንድጮበር ዘግቼው መጣሁ። ወይኔ ሜሎና ሀቢባ ተሰበረች። ሌትስ ጎ ቤተሰብ። ይሄንን ማሸነፍ አለብን። እኔ ፋሚሊ ይሄንን ማሸነፍ አለብን። እየሮጡ ነው እንደሚጫወቱት። ወይኔ በቀን እኮ ነው ቤት ሼር አድርጉት እንጂ ሀቢባ እየሮጣችሁ ነው እንደምትጫወቱት። መቻወኩኝ እኔ እናት ሮጠን በተሳካልን 46 ሰው በፈጣሪ ከአንድ ቤት አንድ ሰው ተወኩሎ ያውራ። ሁለቱም እኩል ለሚያወሩት አውርተንም በሆነልን አበባ ወይ ሁለት ፐርፊውም 46 ሰዎች 46 ሰዎች ዛሬማ ኤለን ማስክ ከጀርባቸው 46 ሰው ጋይስ 46 ሰው አንዳንድ አበባ 46 ሰው 20 ምናምን አበባ ጋይስ አሁን ካልሞላችሁ አረምን አንረባ 46 ሰው ይቀራል። እንዳታጠፉት የኔ ሞልቷ እንዳታጠፉት። ወይኔ this is not fair። ትሪፕሉ ሁለተኛ ያለው ሰው ሜሎ ሁለተኛ ያለው ሰው እንትን ማለት ይችላል። ኤዱ የኔ ፍቅር ዜድ ሰንሻይን ደብለው ጋይስ ደብለው ሶስት አበባ ብቻ ነበር። ቴንክ ዩ ሶ ማች ቴንክ ዩ ሜሉ አቡዬ በቃ ታዩ ድምጽሽ እንዳልኩ እናቴ በቃ አይዞሽ ገለቴ። ከዚህ በላይ ምን እናደርጋለን? ምንም ማድረግ አንችልም። በቃ አይዞሽ ገለቴ አይዞሽ ገለቴ ምን ማድረግ እንችላለን? ሚኪ ሞከርን። አይዞሽ በቃ ምን ማለት
ሌትስ ጎ ፋሚሊ ዶንት ስቶፕ ዝም በሉ። ተይ አታስቸግሪኝ። ከዚህ በላይ ምን ታስቸግሪኝ? ታሪክ ሊቀየር ይችላል። አታውቅም። ክብራችን ላይ ነው የተረማመድሽ። ሞዴሬተር ሁለታችሁ አንድ ላይ ሆናችሁ ከቤታችሁ አንድ ሰው ተወክሎ ቢያወራ ምን አለበት? እንደዛ ነው። እሺ ማንን እንወክል? አንቺ ታወሪ። አቢባ ታወራ። በቃ አቢባ ታወራ። አቢባ አውራ አንቺ በስ። እሺ ሌትስ ጎ ፋሚሊ ስሜታይ ረበሽልሽ ብታይ ሞዴሬተር ልቀይር ነው በቃ። እግዚአብሔር ሊያሳብዱ ይሄ ኤምቪፒ የሚለው ሎጎ ላኩ እንጂ ኮመንት ላይ ምንድን ነው የምትሰሩትኝ? ሰብስክራይብ ያደረጋችሁ ነው ወይ? ለእንደዚህ እኮ ነው የምትጠቀሙበት። ለዚህ ነው በእልቤት ራስ ፈደርኩት። በኢየሱስ አይገርም። ፎሎ አድርጓችሁ እዚህ ውስጥ ያላችሁ 7000 ሰዎች አላችሁ። ከላይ ጊፍት የሚሰጡትን እንዳለ ቶፕ ላይ ያሉትን እነ ኤደንን፣ ባንችንስ፣ ሰንሻይን፣ ሜሎን፣ ዜድ ፎክስ ሬድ ነው የሚለው እሱ ሬድ ፎክስ ገለበጥኩት። ሁሉንም ጋይስ ፎሎ አድርጓቸው እንዳለ አመስግኑልኝ። ቃል የለኝም። ኧረ እነዚህ ወይኔ ወራዶች በኢየሱስ ሰው እንዴት ለሁለት ይሸነፋል? አንቺ እኮ አድረሽበት ነው። እኛ እኮ ገና ጅማሮ መጀመራችን ነው። ላይ ብናድርበት እናሳይሽ ነበር። ስንት ሰዓት ነው የገባሽው አንቺ? ማርያም ሚኪ አንድ ሰዓት ጌም አልተጫወትኩም። አንድ ሰዓት እያወራሁ እኛ በፊት አንድ ሰዓት ሰብስበሻቸዋል። እኛ እኮ ገና ስታርት ነው ያደረግነው እኮ አላወቅሽንም። ከብዛት ራት ይባላል እኮ እኔ ጋር አሁን 1000 ሰው ነው ያለው። አንቺ ጋር እኮ 7000 ሰው ነው ያለው። ከብዛት ጥራትማ እንዴት በመድኃኒዓለም 7000 ሰዎች እንከፋ። ግላብ ለምን ለቀቃችሁ ግን? ይሁን እሺ፣ መልቀቅ አልነበረብም። አሁን ለነሱ ግላብ ይለቀቃል። ጋይስ ማርያምን ያማል። ለሁለት አንዴ ገጥመናል። ሀቢባ ምንም መንበቅበቅ የለም። ቅጣትሽን ስጭን እንደግማለን። ባንቹ ቴንክ ዩ ሶ ማች ባንቹ። ቅጣትሽን ስጭን እንደግማለን። ሁላችሁም እዚህ ውስጥ ያላችሁ ሜሎና ቴንክ ዩ ኔማር፣ ኤዱዬ፣ ፍቅሬ፣ ሰንሻይን፣ ዜድ፣ ራኪ፣ ፎክስ፣ ሬድ ፎክስ እየገለበጥኩ ለማለበት ሁላችሁም በጣም ነው የማመሰግነው። ማርያምን ሁላችሁንም ያልጠራዋችሁ ካላችሁ ፕራይቬት ሆናችሁ እዚህ ላይ ከላይ ስለማይታየኝ ይሆናል። እሺ ቴንክ ዩ። እንዴ አሁንም አሉ እንዴ? እንደግማለን። አረካንም እንትናን እናስገባው። ብራድን እስቲ ልብ ካላት እሱን ታሸንፈው። እሷ ወንድ ከወጣት እሱን ታሸንፈው። እስቲ ብራድ አለ ወይ ነበረ ግን አራተኛ ቆይ እናስገባው። አንቺ ቆይ እንዳልቃሻ ናቸው። ወንድ ካላት እሱ ነው። ኧረ እኔ አላለቅስም ቤታ፣ እኔ አላለቅስም። ቆፍጣና ነኝ። ቆይ እሺ ዝም በሉ። ብቻችሁን ገጥማችሁ ሳታሸንፉ ለየብቻ ለሁለት ደግሞ ሌላ ሶስት ማንንም ሁለታችሁን እየቀጠቀጥኩኝ የታሪክ አሜሪካዊ ነው ብንል ልናሸንፈው አልቻለም። እስቲ አንቺ አሸንፊልን። አንቺ የኛ ልጅ አይደለሽ? ኢትዮጵያዊ አይደለሽ? ስለዚህ አሸንፊልን። ራሳችን እናሸንፈዋለን። ምን አልሽ? እንረተዋለን። ራሳችን አይዞሽ። ሰጣችሁ በአንድ ጌም። አይ እንድታሸንፊልን ነው። ኧረ ገና ነው። ገና ጅማሮ እኮ ነው ይሄ። አንቺ ምን ያበቃብሽ? እሄድበታለሁ። ምንድን ነው ጅማሮ እኮ ነው። ሌትስ ጎ ምንዴ ተፈለገ ምጣ ናበለው ውርደት ማርያምን እንዳለ ሁለቱን ቀጥቅጫቸው ነው የሚሉት። ይኸውላችሁ ቅጣታችሁን ተቀጡ። አሁን ቅጣት እንዳይደራረብባችሁ ዝም ብዬ ስለማሸንፋችሁ ማለት ነው። ሁለታችሁ በእናታችሁ ማንም ውርደታችንን ሪከርድ አድርጎ እንደው በመድኃኒዓለም ጌሙ እስኪያልቅ ሙሉ ጌሙ እስኪያልቅ አንድ ታብታብ አትሉ። አበባ ዘም ብላችሁ ሶስት ቅጣት ይሄማ አይሆንም። ኧረ እባክሽ ጎሮሮቼ ነው ታሸንፊ። ሁለተኛ በቃችሁ እስክላችሁ ማንኪያ በእንቁላል ያዙ። አፋችሁ ይዘጋውን። ሶስተኛ አፍ ጋር የሚያያዝ ነገር ምን ላድርግ? መድኃኒዓለም አንድ አይነት ቅጣት አይቻልም። ሶስት አንድ አይነት ቅጣት አይቻልም። አንድ አይነት ቅጣት ከመሳሰል የተለያየ ነጭ ልብስ ለብሳችሁ ነጭ ፎጣ ለብሳችሁ ራቅ ብላችሁ ቁጭ በሉ።
በቃ ዝምታ ነው፣ ያም ዝምታ ነው። አይሆንም። ነጭ ልብስ ለብሳችሁ በቃ የእንቁላሉን እናድርገው። አቡዬ ይኸውልሽ ነጭ እንቁላል ለማንጃችልኝ ወይኔ እንቁላሉ ሙካፋችን ዘባል። ፎጣ ለብሰሽ ሀቢባ ራቅ ብለሽ ስለ እግዚአብሔር አንድ አበባ ስጡኝ በሉ ጨርሰው፣ ወይ ስለ አላህ ወይ ስለ እግዚአብሔር በየሃይማኖታችሁ አበባ ስጡኝ በሉ። ወይ ሁለተኛው እንቁላል መያዝ፣ ሶስተኛው ጌሙ እስኪያልቅ ጸጥ በሉ። የእንቁላሉም የመጀመሪያውም ዝምታ ነው። ስለዚህ ተመሳሳይ ቅጣት አይቻልም። ታውቂያለሽ፣ እንቁላሉ በአፍ በጥርስ ይዘህ ቴንኪዩ ሰብስክራይብ ያደረግሽ ቤቱን ልናወራ ነው። በአፋችን ይዘን ቤቱ ልናወራ ነው። እንደዚህ ያቀና አንድ አበባ ስጡ አለ። አይ የተለያየ ነው ሶስቱም ቅጣት። ስለዚህ እኔ ማር የእንቁላሉን እንምረጥ ወይስ ማለት እችላለሁ ማለት ለምሳሌ ዝምታውን ከመረጥኩኝ ዝምታ ላይ ሆኜ የተቀጣው ከዛ ሀቢባ ደብሉ ሲመጣ ነው ዝምታ አማርኛው ትርጉም ጋይስ አበባ ይኸውላችሁ፣ አበባ ሀቢባ ጋር ያላችሁ አንድ ቲም ስለሆንን ለዛሬ እኔም ጋር አበባ መታችሁ ስጡ። ስፒድ ቻሌንጅ ላይ አንድ ነን እኔና ሀቢባ ዛሬ። እሺ እኔ ሀቢባ እናንተ እየለፈለፋችሁ እኔ ዝም ብዬ አሸንፋችኋለሁ። ወይኔ አያም ሳለቃው ልጅ እንደው በሉ ቅጣታችሁ ወሰዱ። ላይ አንበሳ ሲያረጅ የቱን መረጥሽ? ዝምታውን ከዛ እንዲናረጋለን። ሀቢባ ምናምን የለም። ጸጥ ብለሽ ቁጭ ጌም ያልሽው ዝምታ ነው። ቤታዬ ዝምታ ማለት ጸጥ በሉ ነው። ዝም ማለት ይኸውልሽ እንዲህ ነው የምልሽ። ዝም አፌን አልከፍትም። አፌ እንደተዘጋው ነው እንዳለው ደብል ሲመጣ ሀቢቡ ካላወራችሁ ትሞታላችሁ። እንዴ ተበረጻ ዝም ጌም ላይ ታዲያ ሞቲቬት ዝም ወይኔ አምባቴ በቃ ጸጥ። ውዶቼ፣ ማሮቼ፣ ፍቅሮቼ ታብታብ አድርጉ እስኪ። ሲያሳዝኑ ፈርስት ጊፍት ነው ጋይስ። ደብል ነው ጋይስ። ደብል ነው ማሮቼ፣ ደብል ነው። ሜሎና የኔ ፍቅር ቴንኪዩ ሜሎናዬ። መኒጋን ትርፓፓፓ ሜሎና ኤምቪፒ ሜሎናን ፎሎ እያደረጋችኋትኝ ሂሃ ባንቹ ሬድ ፎክስን ፎሎ እያደረጋችሁት ሁላችሁም ታፕታፕ እያደረጋችሁ ታፕታፕ እያደረጋችሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ታፕታፕ እያደረጋችሁ ውይ ሳሙኝ እስኪ የኔ ፍቅሮች። ፓፓ ቴንኪ ፓፓ የኔ ውድ። ሲያሳዝኑ ሰው አለ ወይስ ብቻዬን ነው የምለፈለው? ምስኪኖች። ሀገሬ ቴንኪው ሀገሬ የኔ ፍቅር፣ ሀገርዬ የኔ ማር። ልጆችሽ ደህና ናቸው ወይ? ቤተሰብ ደህና ነው ወይ? እንዴት ነሽ ሀገርዬ? ተናፍቀሻል፣ ጠፍተሻል። በሰላም ነው ወይ? ታብታብ እያደረጋችሁ ማሮቼ ሼር አድርጉ እስኪ። ሼር ላላየ ሰው ሼር እያደረጋችሁ። በጣም የሚያሳዝን ነገር ነው። በህይወት በታሪክ ዘመን ሁለት ሰው አብሮ ገጥሞ ቀን ሙሉ እሑድ እየጠበቁ ቀን ሙሉ የሚጫወቱ ሰዎች ገጠምኳቸው። ዘም ትችያለሽ። አይ ሀቢባ ያዡ ጋይስ 45 ፍላወር ስጡ። በ26 ሰከንድ ውስጥ 45 ፍላወር ካልሰጣችሁ ሁለት ዶናት ሁለት ሽቶ ወይ አለው 45 አይቆጥርም ጋይስ። ትልቅ ያስ ጎበዞች፣ ፍቅሮቼ ጎበዞች። እንደዚህ አትሯሯጡ። ቀስ ብላችሁ ተረጋግታችሁ። ሀቢባ ዝም ያዡ ዋጣሪ ሰው እንዴት 6000 ለ1000 ዚዮሳን በታሪክ እኮ የለም እኮ ቲክቶክ ላይ በእውነት ለሁለት ገጥመው የተቀጠቀጡ ሰዎች ማንናማ ሀቢባና ሚኪ ፊት አውራሪ ጋይስ አይገባም። ሜሎናዬ ግላቡን እየተጠቀማችሁት ሜሎናዬ ባንቹዬ ክርስትና እናቴ የኔ ፍቅር ሳንሻይን ያጎቴ ልጅ ቤተሰቦቼ የተሰበሰቡ እንዳለ በአጠቃላይ ሬድ ፎክስ ሜሎና ኤዱ ኪዱ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አምላክ ይሄማ አይገባም። ይሄማ ሞት ነው። ይሄ ሞት ነው። ላያቸው ሊሆን ይሄ ሞት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ፕሊስ አሸንፉ። አባል ልስጣችሁ። በመድኃኒዓለም አሸንፉኝ። ሀቢባ በእግዚአብሔር አሸንፉኝ። ፊት አውራሪ የጥጋቡ ልጅ አሸንፈኝ። በእግዚአብሔር አሸንፉኝ። በቃ አልፈልግም። አሸንፉኝ። ወይኔ እኔ እንዲህ አይነት ጌም በህይወት ዘመን ይቻላል። ሲያሳዝኑ ጋይስ። ያልኩኝ ግን እንዳው ስናይፕ ያደረጉ ቀን እብድ ነው የምሆነው። በእግዚአብሔር እንዳያደረጉ ሀገርዬ የኔ ፍቅር
የጥርሶቼ ንጻት በአንቺ የተነሳ ነው። በላክሽልኝ ነገር ይታይሻል የኔ ማር ቴንኪዩ። እስኪ በአንቺ የኔ ፍቅር ሜሎና፣ ኤዱ፣ ሰንሻይን ደግሞ ሴቶች ናቸው ተከታትለው። ሴቶች እኮ እንደው የሴቶች መተባበርና ፍቅራችን ሴት ናት እናትህም ሴት ናት ሴት ናት። ተያይዘን ሴቶች የኔ ማሮች ቤታዬ ለምን ብለሽ ለሁለት መጥተው እንደው ጠግበው ሊጥሉሽ ሲሉ እኛ ሴቶች አነሳንሽ። ፍትህ ለሴት ፍትህ ለሴት ፍትህ ለሴት። ዛሬ አምላክ ይሁን እኔ በህይወት ዘመኔ እንደዚህ ሰው ጸጥ ብሎ ማይቻላል። እሺ ያዘው ዋጥ አድርገው እንደ ሆድክ ተቆዝሮ ብሎ የፈነዳ እንደሆነ እናየዋለን። ያዘው አታወራትም፣ አተነፍስም። ሚኪ አይኖ በየቀኑ ጆሮዬ ላይ ቅድም ያወራው እኮ ጆሮዬ ላይ ቀረ። አሁንም አለኩ አሁንም ጆሮዬ ላይ እኮ እየጮኸ ነው ያለው። ጋይስ ኤምቪፒ በሉ። የቤታ ቤተሰቦች ትለያላችሁ። አሳየው ላላየው አላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ እያሉ እኮ አንድም ሊያሸንፉ አልቻሉም። በራ አንዴ ብቻ ልናገር። ቅጣት ነው እኛ የምንቀጣጣው 2 ደቂቃ ነው። ለምንድን ነው 5 ደቂቃ የተቀበልናት ቅጣት? ሚኪ 5 ደቂቃ እኮ ነው እየቀጣችን ያለችው። እኛ የምንቀጣጣው ሙሉ ጌሙን ያልኩት ሙሉ ጌሙን not fair. This is not fair. 2 ደቂቃ ተመረጣችሁ እኮ ማንኪያ ለ2 ደቂቃ ያዙ። ልሰሙኝ አልቻላችሁም። በ2 ደቂቃ ማንኪያ ይዘሽ 2 ደቂቃው መጮህ ትችሉ ነበረ። አወራችሁ ተው እያልኩኝ አወራችሁ። የሚሰማኝ አጣው። ይበቃችኋል። እሺ በህዝብ ብዛት ይብቃ። ጩሁ፣ አሁን ጩሁ፣ ፈቅጃለሁ። ጩሁ እስኪ አውሩ። እናቴ ደግሞ ተቀጭ፣ ሴትዮ ቆፍጠን ብለሽ ተቀጭ። ምን እንትን ይልሻል? ቆፍጠን ብለሽ ተቀጭ። አይዞሽ ይጀመር። ራስሽ ምን ሳንቀለቀልሽ እዚህ ሴትዮ ጋር መጣሽ? ሲጀመር ተራራ ስገባ ነው ያደርኩት። እንደዚህ አይነት ተራራ ደግሞ አላየሁም። ይኸው እልሙ ተፈታ በጠዋት ማታ። ቅጭቅጭ አትበይ፣ ትንቀዠቀዣለሽ በጣም አንቺ። አትንቀዥቀዥ። ሎካል አይሆንም፣ ፈረንጅ ይሻላል አልኩሽ። ሎካል አይሆንም። ይኸው ፈጁን በአንድ ቅጭንና በይ በቃ እንውጣ። አንችልሽም ለማለት አንችልም፣ እንችልሻለን አንችልሽም። ተስፋማ መቁረጥ የለብንም። በጊዜ ተስፋ በምን አፈላፍናቸው ዝም አይሉም እኮ። ቆይ አዳምጡኝ በመድኃኒዓለም። ይሄ ቅጣትማ መደገም አለበት። ዝምታው አዳምጡኝ። አንድ ላስት ጌም አንድ ቻንስ ነው የምሰጣችሁ። ሀቢባ ሚኪም ላስት ጌም አሁን ይሄ ማለት የመጨረሻ አንድ ጌም ተጫውታችሁ አንላቀቅም። አንድ አይደለም እስከምናሸንፍ አንድ ጀምረሽናል፣ ታስጨርሽናለሽ። አንዴ ጀምረሽናል፣ ወይ ጨርሽን ወይ እንጨርስሽ። በቃ ትክክል ሀቢባ፣ ትክክል ነሽ። በቃ ወይ ጨርሽን ወይ እንጨርስሽ። በቃ በእናትሽ ሳናሸንፍሽ አንወጣም። አምላክ ወይ እሳትን የለቀክብኝ። ቆይ አንዴ ቆይ ዝም በሉ። 1 ደቂቃ አዳምጡኝ። ሀቡ አንድ እንድገም። ከዛ በኋላ ካላሸነፋችሁ ትበታተናላችሁ ለየብቻ። ከዛ ግጣሙ ይለየብቻ። አንሸንፍሽማ አንለቅሽም፣ በፍጹም አንለያይም። ሳናሸንፍሽ አንለቅሽም። አንዴ ገጥመሻል። ያዢ በቃ ያዢ። ወይ ጨርሽን ወይ እንጨርሽ። እድሉ እየቀያየርኩ እስኪ እድል ልስጣችሁ። ምናልባት እንኳን እስኪ ታሸንፋችሁ። እያናፈሽ ይሻላል። እናት ያረማት ይቻላል ወይ እያናፈሽ ሰራችን ኧረ እኔ ነይ አውዬ 1-0 ነን፣ ገና 1-0 ነን። አይዞሽ ድፍረቴ ማለት ነው። እየተሸነፍን ያልኳት እኔ ላይ የሚበረቱት ሰዎች የት አሉ? ቆይ የሚበረቱት ሰዎች የት አሉ? አንቺ ጋር ያሉት ሰዎች ሼር ላድርግ ሀቢባ፣ ሼር ላድርግ። መቼም አታሸንፍ። ከዚህ በላይ ሼር ሳታረጊ ነው ይሄ ሼር ሳታረጊ ነው። እኔ ማርያምን ሼር ሳታረጊ ነው ይሁን። በህይወት ዘመን ያርግ ያላቅም ሼር እግዚአብሔር ለማን ሾቷል? ሼር አርጊ። አሁን ግን ከዚህ በላይ ሞት የለም። አንድ ሞት ነው። ከዚህ በላይ ሞት የለም። እግዚኦ ሀቢባ ሼር ላርግ ስላ እኔማ እኮ ጌታ አይ ያለልኩም እሱ ነው ሼር አርጊ። እኔ ማን ጋር ነው ሼር ማለት ነው? ሼር አርጊ ሲል ሀቢባ ሼር ካር አቡዬ አንቺ ጋር አበባ ያላቸው ሰዎች አሉ አይደለ? በእኔ ጋር መተው ይስጡኝ። አንድ ቲም ነን። ምን ያስገበግባችኋል? ለዛሬ አበባ ቢሰጡ መች ሞላ ነው የሚሰጡት? ኖ ይኸውልሽ አበባው የሚሞላው ለሁለታችንም አንዴ ነው። አውቀሻል አይደለ? የአንቺ ቤተሰቦች አበባ ካላቸው አንድ ቲም ስለሆነ ለእኔ ይስጡኝ። እሺ ሰጡኝ፣ ለእኔም ለእሷም ስጣት። አበባው ይሙላ። አበባሞች በቃ ትንጨት በጎኒት እኔው ነግሬሻለሁ። እንዴ አባቴሞ በወቴ እንደዚህ ጌም ሰምቼ ወይኔ በስካቤርዬ ትጮሃላችሁ።
አይ መሬት ያለ ሰው አይዞሽ ጨውንብሽ አይ መሬት ያለ ሰው አንቺማ ምን አለብሽ ጨውንብሽ ሌላስ ምን አደረግን አይ መሬት ያለ ሰው ፍቅሮች 50 አበባ ሜሎና የኔና ቴንኪው 50 አበባ 50 አበባ መጣ 50 አበባ የማህበረሰብ እኮ ስንቱን ቀብሮ የመጣ ነው እኮ እንዴት አበባ ይኖረዋልን አበባ አለ ጎበዝ እንዳታጠፉት ሞልቷል የኛ ሞልቷል ሂዱ መቼ ሞላ አንተ ደግሞ 27 አይደል እንደገና ሞልቷል በዛ ጋር በዚህ ጋር ስለሰጡ ነው እሱን ነው የምልሽ እኮ ሀቢባዬ አንድ ቲም ስለሆነ ሁለት ሰው እኮ ነው ጋይስ ካሸነፍኳቸው ይቀጣሉ ጋይስ ደብል ነው ሜሎና ቴንክ ዩ ሶ ማች ቴንክ ዩ ሜሎና ደብል ነው ፋሚሊ ደብል አረ ደብል ነው ራቃሉ ደብል 8 ሰከንድ ብቻ ነው የሰጠን ደብል ወይኔ ፈጣሪ ሆይ አሁን ተስፋላችሁ ፌቪ ፌቪ ቴንክ ዩ ኪዊ ቴንክ ዩ ሜሎና እንዳያመልጠኝ ሬድ ፎክስ ቴንክ ዩ ሁሉንም አመስግኑልኝ ፎሎ አድርጓቸው እሺ ማሮቼ ከላይ ቶፕ ላይ እንዳለ ያሉትን ፎሎ አድርጓቸው እነዚህ ሰዎች አያሸንፉም እንዴ በሚካኤል ሶፊዬ ከአቢያ ቤት ማኪን ፍቻት የኔ ሞዴሬተር ሚውት አርጋታለች አቡዬ እስኪ ፍቻት በእናትሽ ማኪን ሚውት አርጋታለች ማኪን ፍቷት ለምንድን ነው ሚውት የምታረጓት ጊፍት ግዴታ አይደለም ታብታብ አድርጉ ማሮቼ ታብታብ እኔ በታሪኬ ሁለት የገጥሞኝ ያሸነፍኩት እኔ ለመጀመሪያ ጊዜ ማርያምን እኮ ታሪክ እኮ ነው ማንም አይገባም ጋይስ ማንም አይገባም ሁለቱን ቀጥቅጬ እኔ ሲጀመር አንቺ ተላልስ ሀቢባ የተባልሽ እጣ ፈንታ አይደለሽም በእርግጠኝነት እጣ ፈንታ እንዳለው ዛሬ ይቻላል ምንም አንቺ እኔ ላይ ሲበረቱ የነበሩ ሰዎች የት ሄዱ እስኪ ንገርኝ እስኪ ማታ ሳይካለሁ ሰው እንዴት አንድ ቲም ሆኖ እየተቀጠቀጠ ይጣላል አንቺ ለምን አስገባሻት እሷን እኮ ነው የሚለኝ አንቺ ለምን አስገባሻት አንቺ እሱ የሚቀጠቅጡ ሰዎች የት ሄዱ ጧት እኮ አይደለም እኔ እሱ የምቀጠቅጠው ማታ በዚህ ሰዓት ማታ እንግባላት ታዲያ በፕሮግራም እንግባላት አንድ ቀን እናንተ ለጊፍተሮቻችን ነግረ ምናምን ሳታስበው እንሄድባታለን አሁንማ ውርድ አንድ ገብተን ካርዳችን እስከ መጨረሻው እንጠቀምና ደግሞ ቅድም ማለት ነው ክፋቷን ይኸውልህ ንገርህ እኔ እናንተ ቅጣት ላይ ስለሆነ ዝም ብለናል እሷ እያስቀናችን ነው ውዶቼ ማሮቼ ፍቅሮቼ ሳውኝ እስኪ ጭራሽ በቃ በምን ላቃጣችሁ ብለ ላይ ከኔ መጮህ እችላለሁ እናንተ ግን ዝም ብላችሁ አውቆ ሊያዘናጉኝ ነው ጋይስ አይገባም ማንም ሰው አይገባም ብያለሁ ሊያዘናጉኝ ነው አውቀው ብራድ የሚባል አሜሪካዊ ያለ ምንም ሳይተነፍስ እንዲቁጭ ብሎ ነው ያሸነፈው ምንም አይልም ታብታብ አይልም ኮፒ ሊንክ አይልም ደብል አይልም ጸጥ እኮ እኛ ሶስታችን እሱ ብቻውን ነው አንድ ያመጣነው ጉዷን ብናሳያ ታሪፍ ነበር እንደዛ ናርክ ከሰው ጋር ቆይ ይጫወታል አንድ እንቀጣና አንድ ይገማ ቡዬ አንችልሽም ብላችሁ ተንበርክካችሁ ከምታምጡት አንችልሽም ገና ነው አናታቸውን ስጧቸው ወይኔ ፉን በይ እስኪ ፉን ወገናችሁ አይደለንም እኛ ኢትዮጵያውያን አይደለንም ተመልከት በቀጣሽ እንዲማለት ጀመሩ ጌታ አባቴ እኛማ እኛ አዘርባጃን ነን ሲጀመር የሆነ ከለራችን እኛ አዘርባጃን ነን ምንድነው ቅራቱ ሌላ መስገን እንዳታጠፉት እሺ ሜሎ ፌቪ ግላቫለሽ ቴንክ ዩ ሶ ማች ፓፒ ማሜ ኪዊ ሁላችሁም ማለት ነው ኩዊን አያባቷ ልጅ ቴንክ ዩ ሶ ማች አቡዬ ጅማሩ ስለሆነ ነው እኛ አሁን ነው ስታርት ያደረግነው እኮ ገባሽ አይዞሽ ኧረ ከጀመርን ራሱ 1 ሰዓት ያልፈናል ጌሙን እኔ ከሌሊቱ የሆነ ህልም አባኑኝ ከሌሊቱ 9 ሰዓት ስነቃ በኢትዮጵያ አይቼሻለሁ በአሜሪካ ስንት ሰዓት ማለት ነው በኢትዮጵያ 9 ሰዓት ስንት ሰዓት አይቻታለሁ ለሊትም ብትገባ እኩለ ለሊትም ብትገባ ምች በሚያማታም ሰዓት ብትገባ አታሸንፈኝም 4 ነጥብ እናያለን ማርያምን አረሞት ሰላም ሽንፈት የበለጠኛ ጉሯን ያልቻለሁ አሁን ቅጭን
ቆይ ቀጣጫለሁ። የእሱን ጉራ እንደው ሀቢባ ጉራ ላየኋትም። የእሱን ጉራ ልንገርሽ ሀቢባ፣ አሁን ዛሬ መጣን እኩለ ሌሊት ነው የመጣሁት እንጂ ባልመጣ ቀን ላይ ቀጠቅጥሽ ነበር አለ አይደል? ምን እንዳልኩ እንግዲህ ጌም ከማን ጋር ልግጠምላችኋለሁ? ሰው እየሰጡኝ ከሚኪ ጋር በውስጥ ገባን። ሚኪ ጌም ግጠመኝ ይለዋለሁ። አልችልም ስም አንቺ ጋር ላይ አራት አዋርጂ ጉራ ብቻ እኮ ነው እውነት ሀቢባ ጉራ ይሳካል፣ አንድ ቀን ይሳካል። አልችልም ቤታ ሰው የለኝም እንዳለው ወዲያው ፍጥነቱ ማለት ነው። አሁን እዚህ ጎርርብኛል። ጉራ እየተሸነፈ ምን ይጎርር? ምላሱ መቼም የማይሞት ሰው ነው ሚኪ። ምላሱ አይሞት። ምን ይላል መሰለሽ አቡዬ፣ ምን ይላል መሰለሽ አቡዬ፣ ሀቢባ ትሰሚኛለሽ አትሰሚኝም? እየሰማሁህ ነው። ሀቢባ ሀቢባ ትሰሚኛለሽ አትሰሚኝም? አውቀህ ነው አይደል? እየሰማሁህ ነው። ጤና ቢስ ሀቢባ እየሰማሽኝ ነው ወይስ አይደለም? እኮ እየሰማሽኝ ነው አይደል? ጤና የለውም አልሰማም። ጋይስ አባቴ ምን ይላል መሰለሽ? ትሰሚኛለሽ? አባቴ ምን ይላል መሰለሽ? ቀን ሲጥል ቆለጥ ይከብዳል ይላል። እኔ ሁሉ ነገር እኔ ከበደኝ። አሁን እንደዚህ እንዲከብደኝ ያደረግሽኝ አንቺ ነሽ። መጨረሻሽን ጠብቂ ታይዋለሽ። ዛሬ ወይ እናሸንፋለን ወይ ደግሞ ልንገርህ። አረብ ምን ይላል መሰለህ? እድንያ ደዋራ ይላል አረብ። እድንያ ደዋራ ዓለም ትሽከረከራለች። ነው ነገለኛ ነው። ችግር የለውም። ተስፋ አትቁረጥ። እነዚህ ሰዎች ቅጣታቸውን ይቀጣሉ ወይስ ስለማያሸንፉ? ስሙ እኮ ንገሪኝ። እሺ ቅጣታሽ ንገሪኝ። እንደውም ቀላል ለምቀጣችሁ ሁኔታዎች እያሳዘናችሁ ነው። ሽለላ ሚኪ በሽለላ እንትን ያህል በደንብ አድርገሽ ሸልል። ሀቢባ እሱ ሲጨርስ አንቺ ትሸልያለሽ ወይ እየተቀባበልሽ ሸልይ። በቃ እየተቀባበልሽ ከሱ አይቼ ሸልላለሁ። ሸልል ሚኪ ሸልል። ሀቢባ በቻይንኛ ወይ በጉራጌኛ ሸለላማ በጣም ነው የምወደው። እሺ ሸልል። ያንተ በምን ሽለላ ነው? በፈለኩት ሸልለው የእሱን ኮፒ ያደርጋሉ። ጉራጌኛና ቻይንኛ ሽለላ አለ እንዴ? ቤታዬ አንቺ እኮ ፈታ ያልሽ ልጅ እኮ ነሽ። እናቴ ትሙት ቤታዬ፣ እኔ እኮ በጣም ነው የምወድሽ ታውቂያለሽ። እንደው አምላክ ነው እንደው በጣም እንደው እንኳን አሸልም። እሺ ሸልል። እሺ ኧረ ገዳይ ኧረ ጎራው ናና ቢያሻ በመኪና ባሻ በሽለላ ጎራው ናና ኧረ አይዞ አትበይኝ። እኔ አይዞ ራሴን በራሴ አይዞ የምል ሰው ነኝ። ምንም አይዞ ብለሽ የጠቀምሽ ነገር ጎራው ናና ተበላሸን። ወንዱ ናና ቢያሻ በመኪና ቢያሻ በሄሊኮፕተር ዘራፍ እሳት የበላ እሳት የጎረሰ በዚህ በትንሽ ልጅ አረ ተደመሰሰ። ዘራፍ ብሎ ዘራፍ ሲነሳ የሌሊት አውሬ ቀንድ ያጉሳ መጣውልሽ ቀብራራው አንበሳ ዘራፍ መጣውልሽ የሞተው አንበሳ። አንጀቴ ተላወሰ እኮ በእናትሽ። እኔ በቃ አሁን ሀቢባ ቀጥ በአንተ ልትሸፈን አያል። እኔ እኮ ከስር እኮ እያዳመኩ ነው። በአንተ ልትሸፈን ሀቢባ ቀጥ እያልኩ ነበር። ፊቸሪንግ ድምቀት ቴንኪው ማሪ። እኔ ምን ቻይንኛ ነው የምሸልለው? እሺ
እሺ ደስ ባለሽ ሃፒ በቻይንኛ ነው ዘግቶ በቃላት ስተት ቻይናን ሰድበሽ አንድ ላይ ሶስታችንን ተያይዘን አካውንታችን እንዳይዘጋ ሚኪ በቻይሆን አለው እቺ መጉረሻዬ ናት ጎረሬ እንዳታስቆልልኝ ስማ ሚኪ ለእኛውን ትርጉም የለውም ማለት እነሱ ሆኛ በራሳቸው ቋንቋ ሲሆን በእስኪ ሂጂበት እኔ ደግሞ ደሜ በራራ ነው በኋላ ቻይናዎች ቢነሱብኝ እኔ ያገባኛል እኛ አለሽ ነው ምን ኢትዮጵያ ማላሰብ ተፋልቀጥ ወይ ዜማውን በአማርኛ ቋንቋውን በቻይንኛ ጂንጃ ጂንጃ ጂጉ አይዞሽ ማለት ነው አይዞሽ አንተ ፊቸሪንግ ኛ ትላለህ አይዞሽ ማለት ነው ኛ ሀቢባቴ አካውንትሽ ተገርግም ሚኪ ታውቃለህ አሁን እኛ ያልከው ነገር እኮ እነሱ ጋር የሆነ ነገር ይሆናል እቺን ማሩን እሺ ይኸውልሽ ነይ አሁን ወይኔ ዋት